ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ማሻአላህ። የተምር እሸት ደረሰ ማለት ነው። አሁን ሰዓቱ ማን ነው? እና የተምር እሸት ደርሷል። እንብላ። እኔ እንደምወደው ከተምሩ ማለት ነው። ይሄ እጥብ አድርገን ብንበላው ጽድት ያለ ነው ማለት ነው። ያንኛው ግን ይሄ ተምር ሳላጥብ አልበላም። በነገራችን ላይ ኡማን በምሰራበት ሰዓት በእግራቸው እያሰጡ በእግራቸው ነው እና የሚረግጡት በጣም ይደብረኛል ማለት ነው። እና ማሻአላ ተምራችን ደረሰ ማለት ነው ውዶችዬ። ይሄ ማንጎም ደግሞ ቤታችን ላይ ያለው ግቢያችን ማለት ነው። ማንጎ ግቢያችን እንዳለ ግቢ ሁሉ ማንጎ ነው እላችኋለሁኝ። እና ደግሞ ወደትዬ ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። ደግሞ ምን እንደሆነ አላውቅም፣ ምን አይነት ፍሬ እንደሆነ የመጀመሪያ ጊዜ ነው ሳየው ማለት ነው። እና እንደዛ ነው እላችኋለሁኝ። ምሳ ልሰራ ነው፣ በጊዜ ነው የምመጣው ብላ ሴትዬ 3 ሰዓት ተኩል ነበር የምትመጣው። 1 ሰዓት ነው የምመጣው ምግብ አዘጋጅ ብላ ሪከርድ አደረገችልኝ ማለት ነው። ደግሞ የሚያስጠላው ነገር ዛሬ የምሰራው ምሳ ማለት ነው የማይለመድ ነገር የለ። ለመድኩት አልሐምዱሊላህ። በፊትማ ይሄን የምሰራው እሺ ውዶችዬ፣ በፊትማ ኢማን በምሰራበት ሰዓት አለቅስ ነበረ ማለት ነው። ይሄን ታውቃላችሁ? እኛ አልበላውም፣ በልቼም አላውቅም። እና ኡማን በምሰራበት ሰዓት ምን አልኩ ሰውዬ፣ የዛሬ ደሞዝን አንፈልግም ቆረጠው እኛ አልሰራም ብለው ነበረ ማለት ነው። አሁንማ ለመድኩት፣ ሳልፈራ እንትን እያልኩት ነው ማለት ነው ወደችዬ ወይ እና እንደዚህ እንደሚቀረጥ ራሱ ደግሞ ሲቀረጥ አይታየኝም። ምን እንደሆነ እንጃ። አያችሁት? በጣም ነው የሚያስፈራው። እነሱ የማይበሉት ጉድ የላቸውም። የማይበሉት እናንተስ ትበላላችሁ? ወደችዬ ደግሞ እንደዚህ ታደርጉና ይሄ እንደዚህ ቀዳችሁ ልክ እኛ ዶሮ ስንሰራችሁ ታፋ ውስጡ የምናወጣው ቆሻሻ አለ። ልክ እንደዛ ማለት ነው። እንደዚህ እያወጣችሁ አይገርምም? ሱብሃንአላህ ያለ ስራው እንደ አይኑ ይሄ አይኑ ነው ማለት ነው። የሆነ አምሳ ሀገር የሚባል ነገር ታውቃላችሁ? እኛ ሀገር ነው ልክ እንደ በክረምት ሰዓት ላይ ልክ እንደዛ ነው። እና ያየችው ምግብ አይቀራትም። በቲክቶክ እያየች አሁን ከዛ የታሸራ አድርጋ ነው እንደዛ አርግ ስሪ ያለችኝ ማለት ነው። እኔ ደብረኛል ነው የምሳሴሩ በምትለኝ ሰዓት ደብረኛል። ደግሞ አንዳንዴ ደግሞ ምሳ አንፈልግም ትለኝና ማለት ነው አልሐምዱሊላህ ብዬ ሳላበቃ ትንሽ ትቆይና አሱራይ ፈጣይር ስሪ ከሌላ ይመጣል እንደዚህ ይመጣል ስትለኝ አልሐምዱሊላህ ብዬ ሳላበቃ ከዛ ይዞሽ ይሄድ ነው የምላት። በጣም ነበር የምናደደው። ግን በነገራችን ላይ እኛ አሱራይን ይሄን ሌላ ነገር ስር ከምትል ምሳ ብሰራ ይሻለኛል። ለምን ጣብኩቶ እንደገና እንደ ፒዛ የሚሆን ብዙ አይነት ነው። አንድ አይነት ምግብ አይደለም የሚሰራው። ፈጣይር ፒዛ ምናምን በዛ የሚሰራውን ውስጡ ስጋም ከሆነ ዶሮም ከሆነ ሰርታችሁ ምን ብለው ከዛ ቁሞ መጠቅለሉ ራሱ እየዳመጡ በጣም ይከብዳል ማለት ነው። እና ምሳ ብሰራ ይሻለኛል ወደትዬ። እናንተስ እስቲ ይሄን ነገር ማን ነው የምትወዱ? በኮሜንት አስቀምጡልኝ።
ይህ ሩቢያ ይባላል። ሩቢያ ነው ሊቢያ ሊቢያ ቤት ይሻላል አንዲት እና ወጥቼ እያበረታችሁኝ ሰብስክራይብ እንዳትረሱ ላስታውሳችሁ ብዬ ነው። እናንተ እንኳን ጎበዝ ናቸው፣ አትረሱም። የኔ ጠንካራ እህቶቼ፣ የኔ አበረታቶቼ፣ አብረን እናግኝ የምትሉ ወላሂ አብረን እንደግ የምትሉ ውድ እህቶቼ በጣም ነው የማመሰግነው። በየቲክቶክ ማስታወቂያ እየሰራችሁ ለዚህ ያበቃችሁን ያው አልሐምዱሊላህ ከመጀመሪያው መቼም አሁን ይሻላል። መጀመሪያ ቪዲዮ ስሰራ እየፈራሁ ነበር፣ አጠፋዋለሁ መልሼ ደግሞ እንትን እላለሁ። በጣም ሰው እንደዚህ እየተንቀጠቀጠ ነበር። የማይለመድ ነገር የለም ማለት ነው። ቀስ በቀስ የልጆቻችንን ባልም ያላችሁ ባላችሁን፣ እናትም ያላችሁ እናቶቻችሁን ትታችሁ የመጣችሁ ለአንድ ቀን የማንለየው ከልጆቻችን ገበያ ሄጄ እስከምመጣ ቸኩል ነበር ለልጆቼ። ይኸውን 7ኛ ዓመቴን አስቆጠርኩኝ ማለት ነው። 8ኛ ዓመቴን ይዣለሁ። 7 ዓመት የህዳር ይመጣ 7ኛ ዓመቴን ይዣለሁ እላችኋለሁ። እና የግድ ማለት ነው። አንድ ያጎቴ ሚስት ነበረች አላህ ይርሐማትና ሞታለች። በጣም ተረት ትወዳለች እና የሆኑ ሰዎች አለች ሰረቋቸውና ገንዘባቸውን ከዛ ጨፍሩ አሏቸው። ሰርቀዋቸው ሲያበቁ ደግሞ ጨፍሩ አሏቸው አሉ። ከዛ እንግዲህ እናንተ ተሰርቃችሁ ጨፍሩ ስትባሉ ምንድን ነው የምታደርጉት? ከዛ የግድ አራሩ ይባላል እና አሁንም እኛ የግድ ሊከፋንም አልቅሰን ክፍላችን ገብተን ዋጥ አድርገን የምናማክረው ዘመድ የለ አለ። ዘመድ አለ፣ ሰው ነው ዘመድ የሌለው የለም። ግን ችግራችንን አይረዳም። ደከማ ዛሬ እነሱ ሲተኙ እኔ አሁን ስበላ ልጆች ርቧችሁ ይሆን የምፈልገውን ስጋም ከባላ ውድ ልጆች እናንተ ስጋ ሙራችሁ ይሆን በቃ እና ልጆቻቸው መጫወቻም ሲገዙ ወይኔ የኔ ልጆች እንዲባረኩላቸው ብዙ ነገር የምናወራው ነገር አለ። በነገራችን ላይ እናት የሆናችሁ ታውቃላችሁ። እነሱ ግን ልጆችም እናትም ከሆነች ልጄ ደክመሽ ይሆን ጠይተሽ ይሆን በልተሽ ይሆን አይሉም። እዛ ያለ ሰው በብዛት እኔ ልጆች እናቴ ድሮ ነበረች እንደዛ ምትለኝ አላህ ይርሐማትና ትምታለች። አባቴን እንኳን አላውቀውም፣ ፍቅሩንም አላውቀውም። ህፃን ሆነን ነው የሞተው፣ ትንሽ ሆነን ነው የሞተው ማለት ነው። እና እናቴ በጣም ታዝንልኝ ነበረ። በቃ እየሰራው ብዙ ነገር ሲደርስብኝ በጣም ታዝንልኝ ነበር። አልሐምዱሊላህ ከምን በላይ ደግሞ ልጆች የሰጡኛ ልጆች ስታጡም አይለያችሁ፣ ብትቀውሩ ብትከሱ ብታረጁ አይጠየፋችሁ ልጆቻችሁ። አላህ ልጆቻችንን ሷሊህ ያድርግልን እህቶቼ፣ ሷሊህ አላህ ያድርግልን፣ ጧሪ ቀባሪ አላህ ያድርግልን፣ የሚጠቅሙ አላህ ያድርግልን። እና በጣም ይከብዳል ማለት ነው። እና ቤተሰቦቻችሁ እንደዛ ይሏችሁ አያዙም። ደከማችሁ ብር ሲፈልጉ ነው ብር እንደዚህ ነው የሚያስታውሷችሁ። እሺ ሳይቸግሯችሁ ማንም ቤተሰብ ዛሬ ድሮ እንጃ ቀኑ ይመሻል ይነጋል። ያው ቀኑ ነው ጊዜው ነው ይባላል። ጊዜው ይነጋል ይመሻል፣ ሰዓት አቆጣጠሩ ያው ነው። ግን ምን እንደሆነ እንጃ ሰው ጭካኔስ በስዘንታ የሚባል ነገር ማዘን የሚባል ነገር የለም። እውነቴን ነው የምላችሁ። የደረሰባችሁ ታውቃላችሁ፣ ያልደረሰባችሁ ግን አታውቁም። እና እዝነት የሚባል ነገር ጭካኔ ነው ዛሬ የተሞላው። እና ወደትዬ በተረፈ ራሳችሁን ጠብቁ። ለእኛ ራሳችሁ ዋላ ልጅን ብትሉት
ሲጎልበት አንድ ጊዜ የለም ስትሏቸው ያኮርፏቸዋል ልጆቻችሁ ራሱ። እኔ በራሴ ስላየሁት ነው። እሺ ውዶችዬ እና ሽሩልኝ፣ በርቱልኝ፣ አበረታቱኝ፣ ሰብስክራይብ አድርጉልኝ። አሁን ስለጨነቀኝ ነው ሀገሬ ገብቼ ምን እሰራለሁ ብዬ ስለጨነቀኝ ነው ማለት ነው። መጀመሪያ ቀን እየሳኩም እያለቀስኩ ነው የጀመርኩት። ቲክቶክ ሲጀምሩ እያሳሳቀ ነው እንደ ቡራዳ እንድልኝ ማለት ነው። እውነት ነው ወላሂ መጀመሪያ ቀን አልቅሽ ያለሁም እየሳኩም ነው። እንዴት ደግሞ ምን ይሉኛል እየሳኩም እያልኩም ደግሞ ነፍስያ ጋር እየተዋገኩ ነበረ። አልሐምዱሊላህ እና አበረታቱ። የእናንተ ውጤት ነው እንጂ እኛ ከፍተ ነው ምንም አያደርግልንም። የእናንተ እርዳታ፣ የእናንተ እዝነታ፣ የእናንተ በቃ የምታደርጉት ነገር ነው ለእኛ የሚጠቅመን። ስለሳችን እንድተባበር ውድ እህቶችዬ። አሰላሙ አለይኩም ረህመቱላሂ ወበረካቱ። እጄ እንደዚህ ቀይ ሆነ ማለት ነው ይሄ ነገር ማለት ነው ነገሩ እና ይሄን ለምሳ መሰራው ትመጣልኛለች። 5 ሰዓት ተኩል ሆኗል ማለት ነው በዱባይ ያለው ዱባይ ነኝ።